አዘጋጅ ሪና ሁዳ፣ ተራኪ ኒብራስ። በነጋታው ከፈጅር ሰላት በኋላ አቡና መስዑድ ጓደኞቻቸውን ተሰናብተው ወደ ትውልድ ቦታቸው ደስ ያቀኑ። መስዑድ ነግቶ ከአቡ አንደበት ስለሚሰማው ታሪክ ሲያስብ ነው ያደረው። ጉጉቱ እስከ አፍንጫው ጢም ብሎበታል። ባስ ውስጥ ገብተው ገና ከመቀመጣቸው ነበር እንዲቀጥልለት የጠየቀው። አቡ የወትሮውን ፈዛዛ ፈገግታ ያሳየው ሊቀጥልለት ተዘጋጀ። ከሁለት ዓመታት በፊት ኢክራም አቡ እንደሚፈልጋት ስላወቀች ልትወጣ ከነበረበት የበይነ መረብ ግንኙነት ለ5 ተጨማሪ ደቂቃዎች ማዘግየትን ወደደች። የምነግርሻለኝ ሲላት ቁም ነገር ካንደበቱ መጠበቋ መቆየቷን አጠናከረው። ኢክሩ አፈቅርሻለሁ። ሳታስበው ከት ብላ ሳቀች። ተሳክቶልሃል አናታም፣ ወላሂ ለመጀመሪያ ጊዜ ቀልደስ ታስቀኝ። እንባ ያወጣች ከምትስቅ ኢሞጂ ጋር መለሰችለት። ኢክሩ ሁሉም የምሰራው ነገር ላንቺ ቀልድ ነው። ኢኩ የምሬን ነው። والله በጣም ነው የምወድሽ። ኢክራም ቀዝቀዝ አለች። ተዋቡ እኔ ቀልድ ቢሆን ነው የሚሻለኝ እንዳትምል። والله እሱም ቀዝቀዝ አለ። ኢክራም ልቧ በፍጥነት ሲመታ ታወቃት። ምንነቱን ያላወቀችው ነገር መተንፈሻ አካሏ ላይ ተጣብቆ ከመተንፈስ ያግዳት ጀመር። ድንጋጤ ለሷ ጥሩ አልነበረም። የሚርገፈገፈውን እጇን በቀስታ ልቧ አካባቢ አሳረፈችው። ኢክሩ አንብበሽ ዝም አትበይኝ ኢክሩ። ሌላኛው እጇ ስልኩን ተሸክሞ መቆየት አልቻለም። ወደቀ፣ ተከሰከሰ። መልእክት መላላኩም ተቋረጠ። ለኢክሩ ግን ለቀናት የታገለችለትን ስቃይ መጀመሪያ ሰበብ ነበር የሆነው። በሲቃዋ ውስጥ ሆና አይኖቿ ከጨለማ ውጪ ማየት ተስኗቸው ከወዲያ ከወዲህ ሲንከራተቱ አእምሯ በሐሳብ የሙጥኝ ይዟት ነበር። አቡ ለምን ይሄን አደረግ በለሆሳስ ተናገረች። ኢክራም እሁድ ቀኑን ሙሉ ከቤቷ ሳትወጣና ማንም ጋር ሳትገናኝ ያሳለፈችው። ሰኞ ጠዋት አቡ ትምህርት ቤት ሊያናግራት ታስቦ የጠበቃት ቢሆንም እሷ ግን አልመጣችም። በሌላ በኩል ደግሞ ፋፊም ለመምጣት አልቻለችም ነበር። አቡ መሃል ላይ ከሁለቱም አቅጣጫ የሚለበለበውን እሳት መቋቋም አቅቶታል። በሚቀጥለውም ቀን እንዲሁ ሳይመጡ ቀሩ። ኢክሩ እንኳን አይኗን ማየት ስላፈረ ቤቷ የመሄድ አቅሙን አላገኘም ነበር። ፋፊን ግን ይቅርታዋን ለማግኘት ብዙ ጊዜ ደውሎላታል። አታነሳለትም። ረቡዕ ጠዋት አቡ ፎቅ ላይ የበረንዳውን መደገፊያ ተንተርሶ ወደ በሩ ይመለከታል። ወዲያው ፋፊ ስትገባ ተመለከታት። አረማመዷ በራስ መተማመኗን ፍንትው አድርጎ ያሳያል። ካለባበሷ ለሰው ወሬ ግዴለሽነቷን አነበበ። ፊቷ ላይ የተከመረው ሜካፕ ማንንም አለመፍራቷን አመላከተው። ፈገግ ብሎ ወደሷ ሄደ። ምን ፈለክ? አጠገቧ ሲደርስ በቁጣ ጮኸችበት። ፋፊ ስለተፈጠረው ነገር በሙሉ ይቅርታ። ለኔም ላንቺም የሚጠቅመው እሱ ስለሆነ ነው ያንን ለማድረግ የተገደድኩት። ፍላጎቴ እንድትረጂኝና ጓደኝነታችን እንዳለ እንዲቀጥል ነው። ጥሩ ወንድምሽ ሆነልሻለሁ። ጥፋቱ ካሰበው በላይ ውስጡን ሸርሽሮታል። ስትፈልግ የምታነሳኝ ስትፈልግ የምትጥለኝ ዕቃ መሰልኩ። አታስፈልገኝም። ወንድምም ፍቅረኛም የሚሆን ሰው አግኝቻለሁ። እንደ ወትሮዋ ተመናቀረች። ኦኬ ያዝልቅላችሁ። ከነፈገግታው ተሰናብቷት ወደ መጣበት ተመለሰ። ጁምዓ ዕለት አቡ ትምህርት ቤት እንደማይሄድ ለሉና ነግሯት መኝታ ክፍል ውስጥ ተከትሟል። አካሉን ካልጋው ማላቀቅ ስፖርት ሆኖበታል። ወደ 4 ሰዓት አካባቢ ላይ በብርድ ልብሱ ተሸፋፍኖ ፌስቡክ ላይ እንዳፈጠጠ ያልጠበቀው ስልክ ተደወለለት። ደንግጦ ከተኛበት ብድግ አለ። አነሳው። ሄሎ አቡ
السلام عليكم وعليك السلام ይክሩ የሚለው ጠፋበት። ስልኬ ተሰብሮ እስከማሰራው ድረስ ነው ያልደወልኩልህ። እናም በአካል አግኝቼህ ለማዋራት ስለፈራሁ ነው ትምህርት ቤት መምጣት ያቆምኩት። አሁን ግን ላገኝህ እፈልጋለሁ። ከለመደው የኢክራም አወራር እጅጉን ድምጿ ቀዝቅዞበታል። እሺ ኢክሩዬ፣ የትና መች ልምጣልሽ? ከ30 ደቂቃ በኋላ ይጠይፍ በር ላይ እንገናኝ። ሁሉንም ጥያቄዎቹን የምመልስለት የመጀመሪያው ሰው ትሆናለህ። ደስ ይለኛል። በቃ መጣሁ። እየተክለፈለፈ ስልኩን ዘግቶት ልብሱን ለመቀየር ተነቃቃ። 30 ደቂቃት እንዳለፉ ኢክሩ ይጠይፍ በር ላይ ቆማ ስትጠብቀው ደረሰ። አንድም ቃል ሳይነጋገሩ ትኬት ቆርጠው ወደ ውስጥ ገቡ። ብቻችንን ስለሆነን ሰው በዛ ወዳለበት ቦታ ብንሆን ጥሩ ነው አለች ኢክራም። አቡ በሐሳቧ ተስማምቶ ወደ አለችው ቦታ መራ። በመሃላቸው የተወሰነ ርቀት አስቀርተው ተቀመጡ። ኢክሩ፣ ከዚህ በላይ ዝም ማለት የምችል አይመስለኝም። እምቢም ከሆነ በቃ ይሁን። ቁርጤን እንድትነግሪኝ እፈልጋለሁ አላቡ አይን አይኗን እያየ። ይሄ ቀለበት ይታያል? አቡ አንገቱን ባወንታ ነቀነቀ። ያኔ ስትጠይቀኝ ምንድን ነበር ያልኩህ? ሌሎቹ ጣቶቼ ላይ ስለማይገባ አይደል? ትንፋሿን ለመሰብሰብ ሞከረች። እስኪ አንድ ጥያቄ ልጠይቅህ። ኢክሩን ከዚህ በፊት የማታውቃት ሆነ ጣቷ ላይ ቀለበት ብታይ ምን ልታስብ ትችላለህ? ያገባች አሊያም የታጨች ትሆናለች ብዬ አስባለሁ። ዳሴት ይሄ ቀለበት የዋለልኝ ውለታ ብዙ ነው። እስካሁን ምንም አይነት የትዳር ጥያቄ በእኔ በኩል ያለ መምጣቱ ሚስጥር ጭምር ነው። ኢኩ፣ ቆይ ትዳርን ሸሽተሽ እንዴት ትኖሪያለሽ? ደግሞ እኔ አሁን ላይ ላግባሽ አላልኩም እኮ። በቃ መሄድ እስካለብን ድረስ እንሄድ። ጊዜው ሲደርስ የሚሆነው ይሆናል። ኢክራም ሳታስበው ከት ብላ ሳቀች። ላግባሽ ብትለኝ እሺ ማለት ፕሮባቢሊቲ ይኖረው ነበር። አታውሳስቢብኛ። ገና አልበሰልክም እኮ አቡ። እንድታውቅልኝ የምፈልገው ግን ጥያቄህን አለመቀበልኝ ነው። እኔ ማግባትም ሆነ ማፍቀር አልፈልግም አቡ። ይህን እንድታስብ ያነሳሳህ ምን እንደሆነ እስካሁን መገመት አልቻልኩም። ለማንም ወንድ እኮ ይህን እንዲያስብ እድል ሰጥቼ አላውቅም ከኔ ውጭ። ግን ለምን ወንዳቶችም አልጠላም አቡ። እንዳልወደው ወይ እንዳይወደኝ ስለምፈራ ነው የጥላቻ ትወና ስተወን የኖርኩት። ቆይ ምን ችግር አለ? ምን አስፈራሽ? ከስካሁኖቹ ጠንከር ያለ ጥያቄ ሰነዘረ። ኢክራም ፊቷ ባንዲ ድብዝዝ አለ። ከዚያ በፊት ግን ለሉሉም ሆነ ለኑር እንደማትናገር ቃል ገባልኝ። በኢክሩ ጌታ ይሁንብኝ አልነግራቸውም። ልቤን አታስጨንቂው ንገሪኝ አቡ። ፍቅር አስጀምራ የምትለይህ ሴት ምን ታደርግልሃለች? አይኖቿን ባቋጥረዋል። የምትለይህ ማለት ኢክሩ። እንባዋ ጉንጮቿ ላይ ሲሽቀዳደሙ ተመለከታት። ደነገጠ። የሆነ ጊዜ ያነበበው ግጥም፣ የሆስፒታሉ ካርድ፣ ዶክተር ስልክ ቁጥር ኢክራም ጋር ማየቱ ልቡ በፍጥነት ሲመታ ታወቀው። ኢክሩ ደህና ነሽ? የጠረጠርኩት አይደለም ኢክሩ። በግምት ለፈለፈ። አቡ ልሞት እኮ ነው። ስቅስቅ ብላ ለቀሰች። ገና መኖር ሳልጀምር የማይቀረውን ጉዞ ልጓዝ ነው። ምን አደርግልሃለሁ? ጉልበቷ ላይ ድፍት አለች። አቡ ስታለቅስ አሳዘነችው። አብሯት ማልቀስ ጀመረ። ኢኩ አላህ ያለው እኮ ነው የሚሆነው። ዶክተሩ እኮ ሰው ነው። እሱን ነው አላህን የምታምኚው? ለዓለማመን ይፍጨረጨራል። ረባናን አምነዋለሁ፣ ግን ደግሞ ሲያድነኝ እንደምደሰተው እኔን መውሰዱ ሲያስፈልገውም ደስ እያለኝ ልቀበለው ይገባል። እኔ ወደዋለሁ። ሲወስደኝም ያለ ምክንያት እንዳልሆነ አውቃለሁ። ምናልባትም
ምናልባትም እኮ በእኔ መሞት የምትጠቀም አንዲት ነፍስ ትኖራለች። የማለቅሰው በመሞቴ ሳይሆን እስከዛሬ እንዳይፈጠር የተጋሁለት ነገር ዛሬ ሞቴ አፋፍ ላይ እንዳለሁ በመከሰቱ ነው። አፋፍ? ብዙ አልቀረሽም እንዴ? እንባው መውጣቱን አላቆመም። አልንገርህ አቡ፣ እኔ ብቻ ካወቅኩት ይበቃል የሚለው ጠፍቶት ዝም ብሎ ማልቀሱን መረጠ። ልቡን የተነጠቀ ያህል ተሰማው። አጥብቆ ጠያቂ የእናቱን ሞት ይረዳል እንዳሉት ነው የሆነ። ኢክራም ለአቡ ስለሞቷ ካረዳችው ጀምሮ አይኖቻቸው ከእንባ ታቅበው አያውቁም። አቡ አሁንም እየቀለደች እንዳልሆነና ያለችው በሙሉ ልክ እንዳልሆነ ይጠይቃታል። ከኢክሩ አንደበት የሚወጣው ምላሽ ግን ተመሳሳይ ነው። አቡ እኔ የማውቀው ልሞት እንደሆነና ብዙ እንዳልቀረኝ ነው፣ ግን ለማመን አልደፈረም። በሚቀጥለው ሳምንት ቅዳሜ ጠዋት ኢክራም ወደ ሆስፒታል አቡን አስከትላ ሄደች። እሷ ብሬሽ ካልሄድኩ ስላላት እንጂ እሷ እንኳን ባትወስደው ትመርጣለች። ሆስፒታል እንደደረሱ ካርድ ካወጡ በኋላ የታካሚ ወንበር ላይ ተቀምጠው ተራቸውን መጠባበቅ ጀመሩ። ከአራት ታካሚዎች በኋላ የኢክራም ስም ተጠራ። ኢክራም ከመቀመጫዋ ስትነሳ አቡም ተከትሏት ተነሳ። ወይት ዶ ተከትለ ልትገባ ባልሆነ አለች ኢክራም ለመሳቅ እየዳዳት። አዋ የሚለውን መስማት ፈልጋለሁ። ህፃን ልጅ አረከኝ እንዴ? አድበህ ተቀመጥ። አቡ የኢክራምን ንግግር ባልሰማ አልፎ ወደ ዶክተሩ ክፍል ቀደማት። ገብተው እንደተቀመጡ ዶክተሩ በትንሽ ፈገግ ብሎ ኢክራም እንደ ቸልተኝነትሽ ከሆነ እኮ በጣም አርፍደሻል። ለራስሽ ባታስቢ አጠገብሽ ላሉትና ለሚወዱሽ ሰዎች አስቢ አለ በቁጭት። ኢክራም የሚወዱሽ ሲል አቡን ቀና ብላ ተመልክታው ነበር። አቡም እንደዚያው። ኢክሩ ከ15 ቀናት በፊት ያደረግሽው ምርመራ ጥሩ ዜና የለውም። በድፍረት የምናገረው ከዙሪያ ጥምጥም ይልቅ ቁርጥን ማወቅ እወዳለሁ ስላልሽ ነው። ከዚህ በኋላ ያለውን እዚህ ሆስፒታል ተኝተሽ መከታተል ይኖርብሻል። ካልሆነ ምን? አቡ ጮኸ። ዶክተር ስራህ ማዳን አይደል? የሆነ ነገር አድርገህም ቢሆን ይኩን መልስልኝ። እኔ ከሷ ጋር ብዙ መኖር ፈልጋለሁ። በምንም ተአምር ካጠገቤ እንድትለይ አልፈልግም። ገባህ አይደል? ስሜታዊ ሆኖ መናገር ጀመረ። ኢክራም በአቡ ስሜታዊ መሆን ደንገጥ እንደማለት እያለች አራቡ አለች። ዶክተሩን በጨረፍታ እየተመለከተች ምንም እንዳትይኝ ኢክሩ። ቆጣ ብሎ ወደ ዶክተሩ ዞረ። ይሄው ለዶክተር ይቺ ንብድ በጣም ነው የምወዳት። በቃ እሷን ካጣው ሰው የምሆን አይመስለኝም። የሆነ ነገር አድርገህ አድንልኝ ተማጸነው። ዶክተሩ ከቅድሙ ገዘፍ ያለን ፈገግታ ያሳየው። ማን አልከኝ ስምህን አለው። አብዱራህማን። እሺ አብዱራህማን፣ እኔ ዶክተር ነኝ። ከላይ በተሰጠኝ አቅም የተቻለኝን አደርጋለሁ። ግን የማዳንም ሆነ የመግደል ሙሉ ኃይል ያለው አላህ ብቻ ነው። እኔ ከሱ በታች ሰበብ ማድረሻ ነው የምሆናችሁ። ወደ ኢክራም ዞረ። ስለ ህመምሽ ነግረሽዋል? ማለቴ ምን እንደታመምሽ ጠየቃት። አልነገረችኝም አቡ መለሰ። እሺ ማወቅ ስላለብህ እኔ ልንገርህ። ኢክሩ የሲኤች ዲዚዝ ተጠቂ ነች። አብራራልኝ ዶክተር፣ አልገባኝም። ኮሮናሪ አርተሪ ሃርት ዲዚዝ ይባላል። ልብን ኢላማ አድርጎ ሌላውንም የሰውነት አካል የሚያዳክም አይነት። ከልብ በተጨማሪ የመተንፈሻ አካላትን ስለሚጎዳ በሚነሳ ጊዜ ለመተንፈስ እንድትቸገር ያደርጋታል። ደረት አካባቢ በጣም ህመም ይፈጥራል። በዚያ ሰዓት ራሷን ልትስትም ትችላለች። ምን ያህል ከባድ ነው? በዓለም ላይ ከፍተኛ ሞት የተመዘገበበት ህመምና ትሪት እንጂ ኪውር ማድረግ የማይቻል ነው። ታዲያ ትሪት የምናደርገው እንዴት ነው? እንደ ሌቭሉ። አሁን ላይ ኢክሩ ትሪት ማድረግ አትችልም። ምክንያቱም ቀዝቀዝ አለ። ለምን ሲባል አትችልም? ያለ ፍቃዷን ቢሆን እንድትተገብረው አድርጋታለሁ ዶክተር። አንተ ብቻ ንገረኝ። አብዱራህማን ተረጋጋ።
ከቀናት በኋላ ራሷን ማዘዝ ስለሚያቅታት እዚሁ ሆስፒታል መተኛት ግድ ይሆንባታል። አሁን ላይ በሷ ጥረት ሳይሆን በእኛ ጥረት ነው ትሪት መድረግ የሚችለው። ከፊቷ እንደተረዳሁት ሰሞኑን ደህና አልነበረችም። አሁንም አይደለችም፣ ግን መደበቅ ትፈልጋለች። ኢክሩ፣ ከዚህ በላይ ድብብቆሹ ቀርቶ ወንድምሽም መስማት እንዳለበት እየተሰማኝ ነው። እሺ እኔ ነግረዋለሁ በቃ። አይኗን ባንዳቆረ በሩን ከፍታ ትታቸው ወጣች። አቡ ሊከተላት ሲል ዶክተሩ ጠርቶ አስቆመው። ስለ ቀራት ጊዜ ታውቃለህ? አቡ እግሮቹን መለስ አድርጎ ወደ ዶክተሩ ዞረ። አቡ ከዶክተሩ ጋር ለደቂቃ ታውርቶ ተሰናብቶት እንደወጣ ቀጥታ ወደ ኢክሩ ነበር ያመራው። ከሆስፒታሉ ጎን ያለው ካፌ በር ላይ ቆማለች። ፈገግ ብሎ አጠገቧ እየቆመ ኢኩ የማወራሽ አለኝ፣ ወደ ውስጥ እንግባ አላት። ኢክራምም የማዳመጫዎቿን ድምጽ እየቀነሰች እዚህ አልፈልግም፣ ብዙ ጫጫታና ወከባ አለ አለችው። አቡ ሐሳቧን ሳይቃረናት ሌላ ጸጥታ የሰፈነበት ካፌ ወሰዳት። ያዘዙት ማኪያቶ ደርሶ እስከሚመጣ አቡ በዝምታ መቆየት አልፈለገም። እስኪ ደስ የሚልሽን ነገር ንገሪኝ፣ ማለቴ በአሁን ሰዓት አቡ ይህን ቢያደርግልኝ ደስ ይለኛል የምትይው አላት። አይን አይኗን እየተመለከተ ባህሪን ብትቀይረው ደስ ይለኛል ፈገግ አለች። የምትገርሚ ሴት ነሽ። እንዴት? ለሌሎች ሴቶች ተመሳሳዩን ጥያቄ ባቀርብ ኖሮ ብዙ የሚመኟቸውን ነገሮች ይዘረዝሩልኝ ነበር። እኔ ሰላማዊ ሞትን ነው የምፈልገው። ከጆሮዬ የማይነጠሉት ማዳመጫዎች የወዱድን ቃላት እያደመጡ ባሸልብ ነው ምኞቴ። እሱን ደግሞ ልታሳካልኝ አትችልም። ከኔ አቅም ሳይሆን ከምኞትሽ ነው ችግሩ። ሁለቱም ፈገግ አሉ። ያዘዙት ማኪያቶ እንደመጣ ሁለቱም ትኩረታቸውን ወደሱ አደረጉ። አቡ ማኪያቶውን እያማሰለ መሞት ትፈልጊያለሽ እንዴ አላት። ኢክራም የውሸት ፈገግታ እያሳየችው አረ እዚች የሚረብሽ ነገር ባልጠፋባት ምድር ላይ ከሰው ጋር ተቀላቀየ ብዙ መኖር እፈልጋለሁ አለችውና ወደ ማኪያቶዋ ተመለሰች። ኢኮ አትቀልጃ፣ እኔ ምሬን ነው። አዎ መሞት እፈልጋለሁ። ቆይ ምን ያህል የምትተማመኝበት ኸይር ስራ ቢኖርሽ ነው እንዲህ የቸኮልሽለት? አየህ ጊዜ ያለሽ ተጠቀሚበት እንጂ ምን ብትሰሪ ነው የሚለኝ ሽሽት ነው ሰው የጠላሁት። ኢኮ ሶሪ፣ እንዲህ ማለት አልነበረብኝ። በቃ አሁን ሁሉንም ነገር እርሺው፣ ደስ ብሎሽ እንድታሳልፊ ነው የምፈልገው። መች ከፍቶኛ አውቅና ነው ዝም ያለ ሰው ሁላ የማይደሰት የሚመስላችሁ አላችሁ ደግሞ። እየሳቀች በመሃል ስልኳ ጠራ። አነሳችውና ወይ ሉሉ ወአለይኩም ሰላም ወራህመቱላህ አለች። ስሚኝማ ብዙ አላወራም፣ ክላስ ውስጥ ነኝ፣ ስወጣ ፈልግሻለሁ፣ ቤት ጠብቂኝ አለች ሉና ሹክሹክታ በሚመስል ድምጽ። እሺ ቻው። ኢክራም ስልኩን ዘግታው ወደ አቡ ሐሳቧን መለሰች። አቡ ሹክራን ለማኪያቶ፣ ወደ ቤት ልሄድ በቃ፣ የምሰራት ስራ አለች። ከዚያ በፊት ግን አንድ ነገር ቃል ግቢልኝ። ምን አቡ? ለሉና ስታገኛት ስለ ህመምሽ ልትነግሪያት ኢንሻአላህ። በቃ ቻው። ከወንበሯ ተነስታ በሚወለካከፈው አረማመዷ ልትሄድ ተሰናዳች። ኢክሩ አቡ አይኖች ውስጥ የእንባ ዘለላዎች ተቋጥረዋል። ዞረችለት። ለምን እንደሆነ አላውቅም፣ እንድትሄጂ አልፈልግም። እንጃ ካሁን በኋላ የማገኝሽ አልመስልሃለኝ። እብድ ኢሻራ ይሆናል፣ ምናልባትም ለመጨረሻ ጊዜ ይሆናል የመገናኘታችን። ተያ ኢኮ ጥሩውን አስቢ። በቃ ሂጂ፣ እወድሻለሁ። ኢክራም የአቡ ድምጽ ከፍ ማለት አስደንግጧት ዙሪያ ገባዋን ከሰለለች በኋላ
ብዙም ሰው አለመኖሩን ስታይ ተረጋጋች። ደስ የሚለውን ፈገግታዋን ለግሳው እየተወለካከፈች ካፌውን ለቃ ወጣች። አቡ ግን ውስጡን ጥሩ ስሜት እየተሰማው አይደለም። መንገድ ላይ የሆነ ነገር የምትሆን እየመሰለው በራሱ ምናብ ውስጥ ይበረግጋል። የማያውቀው የመነጠቅ ስሜት ኢክሩ ከወጣችበት ቅጽበት አንስቶ ይጠዘጥዘዋል። አሁን መስዑድ ከእንባው ጋር እየታገለ የሚያወራውን አቡን በተመስጦ ያደምጠዋል። አቡ ግን እያሰብኩት ያለሁት እውነት አይደለማ አላስችለው ሲል አቋረጠው። እሱን መጨረሻ ላይ የምታውቀው ነው የሚሆነው። ከዚህ አስቆይ ኢክሩ ከሄደች በኋላስ? ከዚያማ ለሷ ምቾት እንዲሰማት ብዬ ተከትያት አልሄድኩም እንጂ ብዙም ሳልቆይ ነው ወደ ቤት የሄድኩት። ኢክሩስ ለእህትህ ነገረቻት ወይስ? አዎ ነግራታለች። ከሰዓት በኋላ ቤት እንደተገናኙ ብዙ ሲላቀሱ ነበር። ሎናዬና ኑር ሰላም እኔና ኢክሩን ለመለወጥ መደጋገፍ እንዳለብን ወስነው በተቃራኒ በኩል ልከውን እንደነበር ያወቅነው የዚያን ቀን ነው። ገባኝ። እና ቀጥልልኛ። እሺ ከዚያ ምን ሆነ መሰለህ አለ አቡ በአይኖቹ ከመኪናው በተቃራኒ አቅጣጫ የሚጎርፉትን ዛፎች በመስተዋቱ በኩል አሻግሮ እየተመለከተ።